እግዚአብሔር ይስጥልን። ጥሩ ያው ጉዳዩ ሰፊ ስለሆነ ነው። ከነሱ ጋር በመሰረቱ ያለ ልዩነት የገላት የአዋልድ ጉዳይ አይደለም። መሰረታዊ ልዩነታችን ያስተምሮ ነው፣ ዶክትሪን ነው። በገላቱም እኮ እንዳንስማማ የሚያደርገን ገላቱ ውስጥ ያሉትን ሐሳቦች ስለማይቀበሉ ነው። ስለዚህ የማይቀበሉትን በአስተምሮ ላለማሳየት ወይም ያን ያልተቀበሉት እንዲህ ያለ ነገር ስላለ ብቻ አስመስሎ ለማሳየት የተደረገ ነው እና መረሳት የሌለበት አሁን ጥሩ ነው ያነሳው ልዩነታችን የድህነት ትምህርታችን ላይ ሚስጥረ ሥጋዌ ክርስቶስ ማን ነው የሚለው ላይ ነው። ሌላው ኋላ የሚመጣ ነው። አካል ሲኖር ነው ጌጥ የሚኖረው። አሁን አካሉ ላይ ነው የምንለያየው። አካል ሳይኖር ጌጥ ወይ በቃ በሙዳይ ይቀመጥ ካልሆነ ገመድ ላይ ይንጠለጠል ካልሆነ ትርጉም የለው። መሰረታዊ ልዩነታችን የመዳን ትምህርት በአጠቃላይ ነገረ ድህነትና ነገረ ቤተ ክርስቲያን ይሄ ዶክትሪን ላይ ነው። እሱ ላይ ሳንስማማ በገድላት ላይ ራሱን ልንስማማም አንችልም። ምክንያቱም ገድላት የነዛ ማብራሪያና ውጤቶች ናቸው እና ይሄ መረሳት የለበትም። ግን የሚጠቀሙበት ስልት ምንድነው? ልክ ገድላት ላይ ጥያቄ የሚያነሱት የነሱ ችግር ይሄ ብቻ እንደሆነ አድርገን እኛም በሂደት ገድላትን እየጣልን እንድንሄድ የሚደረግ የማንሸራተቻ ስልት ነው። ይሄ ስልት ነው። ሰይጣን ደግሞ አንዱን ብንተውለት በቃ ብሎ ከዛ በኋላ እሺ አቁሜያለሁ ይሄ ጥያቄ ይሄ ነበር አይልም። አንድ አባት የሆነ ቦታ የዘጉ ነበር አሉ። ቅርብ ጊዜ የሆነ ታሪክ ይመስለኛል። እና ዘግተው እንግዲህ ለዘጉ አባቶች ባህታውያን አንድ ሊቀ አበው የሚባል አንድ ረድ ነው መቁነናቸውን የሚያቀበላቸው ሐሳብ መልእክት የሚቀበላቸው እና መቁነናቸውን ሊያመጣላቸው ሲል ሰይጣን ምን ብሎ አሳሰባቸው? አስቀምሰው መርዝ አድርጎ ሊገልህ ይችላል አላቸው። እና ሲያመጣ አንኳኩቶ መስኮቱን አባቴ ይቀበል ሲል ቀመስልኝ አሉት። እና ያን ጊዜ አባት ሊቀ አበው አይ አባቴ ብቀምስልዎት ሰይጣን ደግሞ በስስት ጨረሰብህ በላብህ ብሎ ይፈትነዎታል አላቸው። ሰይጣን ማቆሚያ የለውም። በሩን ካልዘጋህበት ይህንን በመተው ያኛውን ደግሞ ይቀበላል። የደሊላ ጥያቄ ነው። የደሊላን ጥያቄ እናስታውስ። ሶምሶን ምን ቢላት ያን ሚስጥሩን አግኝታ ሳታራቁተው አልተመለሰችም። እና በናፍቃንም አሁን ገድላት አዋልድን እንዲህ ብናደርግ እንዲያ ብናደርግ ካላጠፉ አይመለሱም። ዓላማው ማጥፋት ነው። የገድላት የአዋልድ ጉዳይ በአጠቃላይ የውስጥ ጉዳይ ነው። እነሱን አይመለከትም። እነሱ መጀመሪያ በመጽሐፍ ቅዱስ መች ተስማማንና መጽሐፍ ቅዱስን እንቀበላለን ይላሉ በሚሉት መች ተስማማን? በተቀበሉት ሳንስማማ ባልተቀበሉት እንነጋገራለን እንዴ? ይሄ እኮ ጥያቄ ከተነሳ ዘንድ የተመለሰ ነው እንጂ አዋልድ መጽሐፍት ከቤተ ክርስቲያን ውጭ ያሉትን አይመለከትም። ሲጀመር ጉዳያቸው አይደለም፣ አያገባቸውም። በዋናው በእናቱ በመሰረቱ ከተግባባን ከዛ በኋላ ይሄ እንዴት ሆነ እንዴት አልሆነ ልንነጋገር እንችላለን። እና ይሄን የተነጋገርነው ለሚያምን ሰው ነው። በነገራችን ላይ እነሱ እንዲህ ይላሉ ብለን ማድረግ ያለብንን ከማድረግ ወደ ኋላ አንልም። ይሄን መርሳት የለብን። እውነት ነው መንገዳችን። እኛ የምናደርገው እገሌን ለማስቀየምም አይደለም ለማስደሰትም አይደለም። እና ቅድም የተነጋገርነው ቤተክርስቲያን ውስጥ ላሉ ለአማንያን አውድ ነው። የቤተክርስቲያንን መሰረታዊ አስተምሯን የድነት መንገዷን ያልተቀበሉ በጥምቀት የማያምኑ በስጋውና በደሙ የማያምኑ ሰዎች አልፎ ስለ ገድልና ድርሳን ማንሳት የማይመለከታቸው ነው። እኛም መልስ መስጠታችን ለነሱ በእውነት በዚህ ረገድ መልስ የምንሰጥ ከሆነ ጉዳይን አልተረዳን ነው ማለት ነው። እና በዚህ በቲክቶክም በዩቲዩብም በአዋልድ መጽሐፍት ላይ በገድላት ድርሳን ላይ ጥያቄ የምትመልሱ ወንድም እህቶቻችን ይህንን ታሳቢ ብታደርጉ ጥሩ ይመስለኛል። ታደርጋላችሁ ብዬ አስባለሁ። እነሱ ጋራ አጀንዳችን መጽሐፍ ቅዱሳዊ ጉዳይ እዛ ያለ ጉዳይ ድህነታዊ ጉዳይ ነው። ያን ሳይቀበሉ የሆነ ገድል እንዲህ ይላል አይልም እነሱን የሚመለከት ጉዳይ አይደለም። ተነጋግረንም ልንግባባም አንችልም። ሲጀመር በተለያየ መሰረት ላይ የቆምን ስለሆነና ይሄን ታሳቢ እንዲደረግ ለማሳሰብ ነው። እግዚአብሔር ይስጥልኝ። እሺ ቃልዎት ያሰማልን። እሺ ሌላኛው ጥያቄ ወልድ ከድንግል ማርያም ተወልዶ ሲያድነን አብና መንፈስ ቅዱስ አድነውናል ወይ የሚል ነው። ወልድ ከድንግል ማርያም ተወልዶ ሲያድነን አብና መንፈስ ቅዱስ አድነውናል ወይ የሚል ነው። ወደ መምህራችን። አዎ አድነውናል። ማዳን የሥላሴ ነው። ማዳን የእግዚአብሔር ነው። እግዚአብሔር ስንል አብ ወልድ መንፈስ ቅዱስ ማለት ነው። እስመ በፈቃዱ ወበስምረተ አብሁ ወመንፈስ ቅዱስ መጽአ ወአዳነን። የማክሰኞው ውዳሴ ማርያም ጌታችንን እንደተናገረ በእሱ የሚያምን የዘላለም ሕይወት ይኖረው ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል።
ስለዚህ አንድያ ልጁን ለዓለም ድህነት ይሆን ዘንድ ለኩነተ ሥጋ ለተዋህዶ የሰጠ እግዚአብሔር አብ ነው። ይህን የፈጸመ በጥምቀት ጊዜ በጌታችን በራሱ ላይ አርፎ የታየ ደግሞ መንፈስ ቅዱስ ነው። ቤተ ክርስቲያን ላይ መንፈስ ቅዱስ በክርስቶስ የቤተ ክርስቲያን ራስ ስለሆነ እንግዲህ ከዚህ ጊዜ ጀምሮ ቤተ ክርስቲያንን የሚመራት ምዕራፏን የሚፈጽም ድነቷን የሚፈጽም መንፈስ ቅዱስ ነውና፣ ስለዚህ ማዳን እግዚአብሔር ነው፣ ያዳነን እግዚአብሔር ነው። እግዚአብሔር ስንል ደግሞ አብ ወልድ መንፈስ ቅዱስ ማለት ነው። በተለየ አካሉ ቤዛ የሆነ ግን ወልድ ነው። ምክንያቱም ሰው የሆነ በተለየ አካሉ እግዚአብሔር ወልድ አካላዊ ቃል ነው። ሰው ሆኖ ቤዛነትን የፈጸመ መከራ የተቀበለ የሞተ የተነሳ ደግሞ ኢየሱስ ክርስቶስ ነው። ስለዚህ ያዳነን እግዚአብሔር ነው። መዳናችን የቅድስት ሥላሴ ሥራ ነው። እግዚአብሔር አብ ልጁን ሰጠ። ወልድ ደግሞ በተለየ አካሉ መዳናችንን ፈጸመ። መንፈስ ቅዱስ ደግሞ ያን መዳን ከጌታችን ዕርገት በኋላ ከበዓለ ሀምሳ ጀምሮ ምስጢራትን በመፈጸም የመዳናችንን መንገድ በመፈጸም ደግሞ ይፈጽማል። ስለዚህ ማዳን እግዚአብሔር ነው። በተለየ አካሉ ቤዛ የሆነም ደግሞ እግዚአብሔር ወልድ ነው። እሺ ቃሎት ያሰማልን። እሺ ይሄኛው ትንሽ ከኛ ከክርስትናው ዓለም ውስጥ ውጭ የሆነ ሰው ነው። ያ ማለት ከአሕዛብ የሆነ ነው። ስለምን ቸር ትለኛለህ ከአንዱ እግዚአብሔር በቀር ቸር የለም ይላል እና ኢየሱስ ክርስቶስ ቸር አምላክ አይደለም ወይ? ለምን እንደዚህ አለ የሚል ነው። ከዚህ ጋር አያይዞ ኢየሱስ ክርስቶስ ራሱ አምላክነቱን የተናገረበት በመጽሐፍ ቅዱስ ላይ ገጸ ባህርይ እናገኛለን ወይ የሚል ነው። እንግዲህ ብዙ ጊዜ ሲነሳ የኖረ ነው። ያው የሰማው ሲሄድ ያልሰማው ሲመጣ እየሆነ ነው እንጂ ዞሮ ዞሮ ጥያቄው ነው ከተነሳ ያው መዳሰሱ ተገቢ ነው። ስለምን ቸር ትለኛለህ ያለው ከመጪው ሕሊና የተነሳ እንጂ ራሱን እውነተኛ ቸር ጠባቂ እኔ ነኝ ብሏል። እግዚአብሔር እስከሆነ ድረስ ቸር ነው። ስጋውን ቆርሶ ደሙን አፍሶ ከመስጠት በላይ ቸርነት ምን አለ? ሰው ቢሰጥ የሆነ ነገር ነው። እሱ ግን ሕይወቱን ነው የሰጠው። ስለዚህ ከዚህ ወዲያ ቸርነት የለም። ይሄ አገላለጽ ነው። የመጣው ሰው አመስግኖ ለመመስገን ስለሆነ ጌታችን የሚመልሰው ከሕሊናቸው አንጻር ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 8 ላይ አንድ ሰው መጥቶ መምህር ሆይ ወደምትሄድበት ልከተልህ አለ። አይ የሰማይ ወፎች ጎጆ፣ ቀበሮች ደግሞ ጉድጓድ አላቸው፣ የሰው ልጅ ግን የሚጠጋበት ምንም የለውም አለ። ምን ማለት ነው? ምን ይገናኛል? ልከተልህ ነው እንጂ ያለው። ስለዚህ ንገረኝ አላለም። ምንድን ነው የሚያገናኝ? ጌታችን የሰውየውን አመጣጥ አምላክ ነውና ልቡን አውቆ ነው። ያ ሰው አመጣጡ ጌታችንን ተከትዬ እከብራለሁ ብሎ ስለነበር፣ ስለዚህ እኔን ተከትለህ በዚህ ዓለም ለመክበር አታስብ፣ ከንቱ ነው። እንኳን አንተ እኔን ተከትለህ ልትከብር እኔ ራሱ ባለቤቱ መጠጊያ እንደ ወፍ እንኳን ጎጆ እንደ ቀበሮ ጉድጓድ የለኝም። ቁርጡን አውቀህ ተከተለኝ ነው። ስለዚህ የመጣበት ዓላማ የተሳሳተ ስለነበረ በከንቱ እንዳይደክም እየነገረው፣ በአንጻሩ እዛው ቀጥሎ ሌላ ሰው ግን አባቴ ሞቷን ቀብሬ ልምጣ አሰናብተኝ ሲሉ አይሆንም፣ ሙታን ይቅበሩ፣ አንተ ከኔ አትለይ ያለው ልቡን ስለሚያውቅ ነው። እግዚአብሔር የሚመልሰው ከቃል በላይ ለልብ ነው፣ ውስጣችንን ያውቃልና። ስለዚህ ሰው በእስራኤል እንደዚህ አይነት ልማድ ነበር። አሁን ሰላም ስንል ሰላም እንደማለት ማለት ነው። ጤና ይስጥልኝ ስንል መልሱ ጤና ይስጥልኝ ወይም አብሮ ይስጥልኝ እንደማለት ማለት ነው። እንደዛ ቸር መምህር ሆይ ብሎ በፈሪሳውያን ዘንድ መመሰጋገን ነበር። ጌታችን እኮ ወቅሷቸዋል ፈሪሳውያንን በገበያ በከብሬታ ቦታ የምትመሰጋገሩ መምህር መምህር፣ ቸር ቸር፣ አቦ አቦ የምትባባሉ መምህር ሲሪያኛ መምህር ይባባሉ ነበርና ያንን አመጣጡን ስላወቀ ነው። ቸር መምህር ስለምን ትለኛለህ? እውነተኛው ቸር አምላክ አንድ ነው አለ። ከዚህ የተነሳ ነው ጌታችን ራሱን በግልጽ አምላክ ነኝ ብሏል ወይ? አዎ ብሏል። ራዕየ ዮሐንስ ምዕራፍ 1 ቁጥር 7 ቁጥር 17 እና 18 ላይ በግልጽ ብሏል። ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ ብሏል። ከእግዚአብሔር በቀር ፊተኛና ኋለኛ የለም። ከእግዚአብሔር በቀር አልፋ ኦሜጋ የለም። ስለዚህ ራሱ አምላክነቱን ገልጧል፣ በቃሉ ገልጧል፣ በብዙ መንገድ ገልጧል። በዮሐንስ ወንጌል ምዕራፍ 10 ቁጥር 32 እዛ አካባቢ ጀምሮ በጎቼ እኔን ያውቁኛል እኔም የዘላለም ሕይወት እሰጣቸዋለሁ ብሏል። የዘላለም ሕይወትን መስጠት የእግዚአብሔር ገንዘብ ነው። አሁን ከነቢያት ከሐዋርያት ከጻድቃን ሰማዕታት የዘላለም ሕይወትን መስጠት የሚችል የለም። ጸሎታቸው ያግዛል፣ ይረዳል፣ ይጠብቃል፣ ወደዛ ሕይወት እንድንገባ ይረዳል። ራሱ ግን የዘላለም ሕይወትን መስጠት የሚችል የለም። ሕይወት በባህሪ ገንዘብነቱ የእግዚአብሔር ብቻ ነው። የመላእክትም ሕይወት ከእግዚአብሔር የተሰጠ ነው። የጠበቁት ቅዱሳን መላእክት ናቸው። ያልጠበቁት ደግሞ ከሕይወት ወጥተው ሙታን፣ አጋንንት፣ ርኩሳት መናፍስት ሆነዋል።
ለሰውም እንደዚህ ነው። አዳምና ሔዋን ተሰጥቷቸው ነበር፣ ሲያጡ ጣሉት፣ ክርስቶስ መጥቶ ሰጠን። ስለዚህ ሕይወት በባህሪ ገንዘብነት እግዚአብሔር ነው። የዘላለምን ሕይወት ሰጣቸዋለሁ በጎቼን ያውቃሉ አለ። ምክንያቱም በብሉይ ኪዳን እግዚአብሔር እረኛ ተብሎ ተገልጧል። መዝሙር 94 ላይ በጎቹን ይጠብቃል፣ ለበጎቹ ሕይወትን ይሰጣል ተብሎ ነበር። በዛ በብሉይ ኪዳን ቋንቋ ነው ጌታችን እየተናገረ ያለው። የብሉይ ኪዳንን መንፈስ ላልተረዱ ሰዎች አይገባቸውም። ጌታችን ብዙ ጊዜ የተናገረው ከአይሁድ ጋር ነው፣ በብሉይ ኪዳን መሰረት ነው እና ራሱ ጌታችን አምላክ ነኝ ብሏል። ግን አምላክነቱን ሲገልጥ ደግሞ ሁለት ጥንቃቄዎችን ታሳቢ ባደረገ ነው። በአንድ በኩል እሱ የሚያደርገውን አይተው አምላክ አይደለም እንዳይሉ አምላክነቱን እያስረዳ በአንድ በኩል፣ በሌላ በኩል ደግሞ አምላክ ማለት እሱ ብቻ አንድ ገጽ የሚሉ ስሁታን መንገድ እንዳያገኙ እሱ ራሱን የቻለ በአምላክነት በባህሪ አንድ ሲሆን ግን ራሱን የቻለ አካላዊ መሆኑን ደግሞ ሌላ አብ የሚባል መኖሩን ደግሞ በጠበቀ ሁኔታ ነው። ምክንያቱም ጠቅልሎ እኔ ብቻ ነኝ አምላክ ቢል አንድ ገጽ ባይ የሚሉ ሰባሌሳውያንና መሰሎቻቸው ይሄው እሱ ነው እንዳይሉ፣ ደግሞ ራሱን ለይቶ አብን ብቻ ቢያደርግ ደግሞ እሱ አምላክ አይደለም እንዳይሉ ሁለቱን ባማከለ ባዋሃደ መንገድ ነው ጌታችን የተናገረው። ሁለቱም ለምሳሌ እንደው ጌታችን ካለው ከብዙ ነገር አንዱ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ይላል። ይህ አለመቻል የአቅም ማጣት አለመቻል አይደለም። ብዙ አይነት አለመቻል አለ። ለምሳሌ ሰው አቅም አጥቶ የማይችለው የማያደርገው ይኖራል። ሕፃን ሊሮጥ አይችልም ብንል ይሄ የአቅም ጉዳይ ነው። አንደበቱ የተዘጋ ሰው መናገር አይችልም ብንል ይሄ የአቅም ጉዳይ ነው። በአንጻሩ ደግሞ ባህሪያዊ የሆነ ነገር አለ። ለምሳሌ ብርሃን ጨለማ ሊሆን አይችልም ብንል ብርሃን ስለሆነ ነው። ይሄ ድክመት አይደለም፣ አለመቻል አይደለም። የብርሃን ባህሪው ነው። ሰርክል ክብ አራት ማዕዘን መሆን አይችልም ካል ይሄ የክብ ባህሪው ስለሆነ ነው። ሌላው ጌታችን እኔ አብ ሲያደርግ ያየውን ነው እንጂ ሌላ ማድረግ አልችልም ያለው የሚያደርጉት አንድ ስለሆነ ነው። ሌላ የተለየ ነገር የለው። ለምሳሌ አንድ ሰው እኔ ከሆንኩት ውጭ መሆን አልችልም ብል ያው እኔ ስለሆንኩ ነው። መድኃኒታችንም አብ ሲያደርግ ያየውን ነው እንጂ እኔ ወልድ ሌላ ምንም ማድረግ አልችልም ማለቱ ባህሪያችን አንድ ነው፣ ፈቃዳችን አንድ ነው። የአብ ፈቃድ ሌላ፣ የኔ ፈቃድ ሌላ አይደለም፣ አንድ ነው እያለ አንድነቱን እየገለጠ ነው። ይህን ይዘው ደግሞ ያው አንድ ነው አንድ ገጽ ወደ ማለት እንዳይሄዱ ደግሞ እንደገና ደግሞ ይናገራል። ፍርድን ሁሉ ለወልድ ሰጠው እንጂ አብ አንድ ሰው አይፈርድም እያለ ደግሞ አብም ለራሱ ህልው ወልድም ለራሱ ህልው መሆኑን ይገልጻል። እና ሁለቱን ባዋሃደ መንገድ ጌታችን ገልጿል። ይህን ለመረዳት ወደ መጽሐፍቱ መንፈስ መግባት የግድ ነው። አለዛ ዳር ሆኖ ለምን እንዲህ አላለ ቢባል እንዲህ ቢል ደግሞ ለምን እንዲህ አለ ትላለህ። ቅድም እንዳነሳ ነው ባህታዊ ፈተና በዚህ ቢባል ሰው ያንን ካልተረዳ ደግሞ ለምን በዚህ ይላል። ጥያቄ ማቆሚያ የለው። ሰው ዝም ብዬ ልጠይቅ ካለ እኮ ጥያቄ ማቆሚያ የለው። ሰማይ ለምን ራቀ ብሎ መጠየቅ ይችላል። ቢቀርብ ደግሞ ለምን ቀረበ ይላል። ውሃ ለምን ቀጠነ፣ ቢወፍር ደግሞ ለምን ወፈረ። እንዴት ይሁን ታዲያ ምን ይሁን ታዲያ? እና መድኃኒታችን ክርስቶስ በሚገባ የባህርይ አምላክነቱን በደንብ ገልጿል። አይሁድ ገብቷቸዋል። በዮሐንስ ወንጌል ምዕራፍ 15 ቁጥር 19 እና 20 ላይ የእግዚአብሔር ልጅ ነኝ ስላለ ራሱን ከእግዚአብሔር ጋር አስተካከለ ብለው ሊወግሩት ፈለጉ ይላል። አያችሁ፣ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ሲል አይሁድ ገብቷቸዋል። የእግዚአብሔር ልጅ ነኝ ካለማ እግዚአብሔር ነው ብለዋል። ምክንያቱም በባህሪ አባት የሚወልደው ልጁ በባህሪ እሱን ይመስላል። በባህሪ እንደሱ ያለውን ነው የሚወልደው። ምክንያቱም ባህሪ ሰው የሚወልደው ሰው ነው አይደለም? ሰው የሚወልደው ሰውን ነው። ግን በሰው ዘንድ አባት ይቀድማል፣ ልጅ ይከተላል። በእግዚአብሔር ዘንድ ግን ጊዜ እንዲህ ያለ ነገር ስለሌለ፣ ስለዚህ እኔ የእግዚአብሔር ልጅ ነኝ ሲል ይሄማ ራሱን እግዚአብሔር ማድረጉ ነው ብለው አይሁድ ገብቷቸዋል። እንደው የተማረ ይግደለኝ የሚባለው እኮ ለዚህ ነው። ጠላትም ቢሆን ከተማረ ጋር መነጋገር አንዳንዴ ጥሩ ነው፣ መግባባት ይቻላል። ስለዚህ የእግዚአብሔር ልጅ ነኝ በማለት በዚህ ሁሉ የባህርይ አምላክነቱን ገልጧል። እሺ፣ ቃልዎት ያሰማልን። እሺ፣ ሌላው ነገረ ማርያም ላይ በተመለከተ ነው። ክብር ይግባትና እመቤታችን ምልዓተ ኃጢአት አለባት በቤተክርስቲያናችን የለባትም ይባላል። እንዴት ነው የሚታየው? ብዙዎቻችሁ ይህን በጣም ጥያቄ ተዘጋጁ። አንድ ላይ ነበረ ሰብሰብ ሳረግ የነበረው። እሺ፣ እና ከዚህ ጋር የተያያዘ ደግሞ በተለይ እመቤታችን የአዲስ ኪዳን ታቦት ትባላለች። ታቦት በአዲስ ኪዳን ለምን አስፈለገ ምን የሚሉ ናቸው። በጣም ብዙ የተመለሳል። ይሄ መልሳለ
ብዙ ጊዜ ተመልሷል። አንደኛ የውርስ ኃጢአት ብላችሁ ብዙዎቻችሁ ኮንት ላይ ጻፋችሁት። የውርስ ኃጢአት ቢባል እኛ የምናምነው ምልዓተ ኃጢአት ብለን ነው። ኃጢአት በዘር ይዋረሳል ብለን አናምንም። እንደዛ አናምንም። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እመቤታችን ዘርን ባያስቀር ልንኖሮ እንደ ሰዶም በሆነ እንደ ገሞራም በጠፋን ነበር በመሰል ነበር። እመቤታችን ቅድስት ድንግል ማርያም ንጽሕት ቅድስት ናት። አባቶቻችንም በተለይ ቅዱስ ያሬድ አቀባ እምከርሰ እማ ይላል። ከእናቷ ማኅፀን ጀምሮ ጠበቃት። እንደውም የማቴዎስ ወንጌል አንድምታ ላይ መንፈስ ቅዱስ ለአንጽሖ የሚለውን አነጻት ሲል ኖሮባት አይደለም፣ ከሦስቱ ግብራት ሲከለክላት ነው ይላል። ከሩካቤ ከዘርና ከሰስሎተ ድንግልና። ከሩካቤ ማለት በሩካቤ ከመውለድ አሊያም ደግሞ በወንድ ዘር አሊያም ደግሞ ድንግልናን ከማፍረስ ከነዚህ ከሦስቱ ግብራት ከለከላት ይላል። ሃይማኖተ አበው ዘቅዱስ ሱኑትዮስም እንደዛ ነው የሚለው እና አነጻት ሲል ጠበቃት ማለት ኖሮባት እንትን አነጻት ማለት ሳይሆን ከሦስቱ ግብራት ከለከላት ሲል ይላል። እና እመቤታችን በእኛ ቤተ ክርስቲያን ምልዓተ ኃጢአት የሚባል ነገር፣ ርኩሰት የሚባል ነገር፣ አደፍ የሚባል ነገር እሷ የለባትም። እህቴ ወይ ሙሽሮ ያለ የሚለው አልባቲ ነውር የምትባል ቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ናት። እና ታዲያ መድኃኒቴ እኮ ብላለች። አዎ መድኃኒቴ ብላለች። መድኃኒቴ ያለችው ግን ኖሮባት ከዘዋል አድኗት ሳይሆን መጠበቅ ራሱ ማዳን፣ ከዚህ ነገር መጠበቅ ራሱ ማዳን ነው። ለምሳሌ አንድ ሰው የመኪና አደጋ ይደርስበት ሲል ከዛ ውስጥ ቢተርፍ አንተ ገጭቶት ነበር ይባላል። አልተገጨም እኮ ሰውየው ድኗል። የግድ ዳነ ማለት ተገጭቶ ሆስፒታል ሄዶ መዳን አይጠበቅበትም። ከመኪና አደጋ ከመገጨት መትረፍም ራሱ መዳን ነው። ብዙ ጊዜ መድኃኒቴ ብላለች እኮ ስለ መድኃኒቴ ማለት ኖሮባት ማለት አያሰኝም። ለምሳሌ የእግዚአብሔር ቃል የነጠረ ነው ይላል። የእግዚአብሔር ቃል የነጠረ ነው ሲል ልበ አምላክ ዳዊት የሆነ አደፍ ኖሮበት ከዘዋል ልክ እንደውም ፊት ምናምን ነገር ጠርቶ ነው ማለት ነው። መጀመሪያም የነጠረ ነው፣ ግን ምን ይላል እግዚአብሔር? የእግዚአብሔር ቃል የነጠረ ነው ይላል። እና ልክ እነሱ የሆነ ነገር ያስቀምጣሉ። በቃ ፕሪኮንዲሽን እንደዚህ ካለ እንዲህ ለማለት ተፈልጎ ማለት እና መድኃኒት የሆነ ስትናገር መጀመሪያም ጠበቃት ለማለት ነው። እና እመቤታችን ቅድስት ድንግል ማርያም የአዲስ ኪዳን ታቦት ትባላለች። የኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስለተወለደ ነው። እና ለአዲስ ኪዳን መሰዊያ ለምን ያስፈልጋል? ታቦት ለምን ብዙ ጊዜ በጣም በተለይ ደግሞ ላይቭ ላይ ቲክቶክ ላይ ስንቴ ነው የተገባበት። ድክም የሚያደርግ ርዕስ ነው። ግን አሁን ደግሞ መምህራችን በተለያየ መድረክም ተመልሷል። እንዳወጠር አድርገው ከዚህ ጋር በተያያዘ ለአዲስ ኪዳን መሰዊያ ታቦትና የእመቤታችን ቅድስት ድንግል ማርያም ምልዓተ ኃጢአት ከዚህ ጋር በተያያዘ ቤተክርስቲያናችን የምታስተምረውን እኔ ያጎደልኩትን እሳቸው ሞልቶ ያስተምራሉ። ወደ መምህራችን። እሺ፣ እግዚአብሔር ይስጥልን። እንደው ግን ለመረዳት ከባድ የሚሆኑ እንደው ከመረዳታችንም በላይ ሊሆኑ የሚችሉ ጉዳዮች ሊኖሩ እንደሚችሉም ግን ታሳቢ ማድረግ ተገቢ ይመስለኛል። ሁሉን ነገር እኛ አብራርተን ተረድተንም አንዘልቀውም። በሃይማኖት የምንነጋገረው በጣም ለቅምሻ ያክል ነው፣ አቅጣጫ ለማሳየት ነው። ከዛ ባሻገር ያለው አብዛኛው በመኖር በተዘክሮ በተመስጦ ነው የሚደረስበት እንጂ ነገረ ሃይማኖት አይደለም። ይቅርና እንደዚህ ያለው ረቂቅ ጉዳይ ቁሳዊ ጉዳይ እነ ፊዚክስ ኬሚስትሪ እንኳን ለመረዳት የማይቻልበት ደረጃ በጣም የረቀቀ ነው እየተባለ ነው ኳንተም መካኒክስ እየተባለ ያለው። ወደ ሰብ አቶሚክ ፓርቲክል ደረጃ ሲደረስ በጣም ከባዱ ስብስብ እየሆነ ነው ይባላል። ለምሳሌ እነዚህ ኤሌክትሮኖች ከመታየታቸው ከመለካታቸው በፊት በአንድ ጊዜ ብዙ ቦታ ላይ ይሆናሉ። ሱፐርፖዚሽን ይሉታል። እንግዲህ እስከዛን ጊዜ ድረስ የሚታወቀው ማተር ቁስ አካል በአንድ ጊዜ አንድ ቦታ ነው የሚሆነው ነው። ግን አሁን በአንድ ጊዜ ብዙ ቦታ ላይ ያለ ይላሉ። እንዴት መረዳት አይቻልም? ወጊያን ለእኔ ልረዳው አልችልም። ቁስ አካል እንዴት ነው አንድ ቦታ እና በቁስ አካል እንኳን እንዲህ ከባድ ከሆነ በነገር ሃይማኖት ሁሉን ነገር እንደዚህ ሰፍረን ቆጥረን እንረዳዋለን ወደሚል ከሄድን ሌላ ስህተት ውስጥ ነው የምንገባው። ቅዱስ ጎርጎርዮስ ነባቤ መለኮት ምን ይላል? ኦ ዲር ሰርስ ቴዎሎጂ ኢዝ ኖት ፎር ኤቭሪዋን ይላል። ቴዎሎጂ በተለይ ረቀቅ ያሉት ነገር ሃይማኖታዊ ጉዳይ ለሁሉ አይደሉም። ልክ ሁሉ ሰው ወታደራዊ ጠበብት ጠቢብ እንደማይሆን፣ ሁሉ ሰው ፊዚሲስት፣ ሁሉ ሰው ኬሚስት፣ ሁሉ ሰው ጂኦሎጂስት እንደማይሆነው ሁሉ በበለጠ ደግሞ ሁሉም ሰው ነገር ሃይማኖታዊ ጉዳዮችን በኩል አይረዳም። የተለየ ዲቮሽን እውቀት የሚፈልጉ ነገሮች አሉ እና እንደዛ ባለ ነገሩን ራሱ በጣም ከበድም ብዙ ጉዳይ የሚፈልግ ጉዳይ መሆኑን በዛ መልኩ ብንረዳው የሆነን ቃል አልነው ማለት በቃ አወቅ ነው ማለት አለም።
ኦሪጂናል ሲን አልኩትን ማለት በቃ ጉዳዩን ተረዳሁት ማለት አይደለም። የሆኑ አካላት ያን ሲሉ የሚሉትና ሌላው ሲል የሚለው የተለያየ ሊሆን ይችላል። አንዳንዴ አንድ አይነት ቃል እየተጠቀም ሐሳቡ ራሱ የተለያየ ሊሆን ይችላል እና ለባጭሩ ለመጠቅለል ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ይሄ እንዲህ አለ ኃጢአት ይተላለፋል እንደዚህ ነው ማሳዳምናታ በሚባለው አይነት ክብር ምስጋና ይግባትና በሷ እንዲህ ያለ ነገር የለባትም። ንጽሕት ቅድስት ድንግል እግዚአብሔር ለእናትነት የመረጣት ናት። እግዚአብሔር ይስጥልኝ። ታቦት በሐዲስ ኪዳን ታቦት አገልግሎቱ መሰዊያ ነው። ስጋውና ደሙን መሰዊያ ነው። አሁን ታቦት ከማይቀበሉ አካላት ጋር ዋናው ያለን ጉዳይ የስጋው ደሙ ጉዳይ ነው። አንዳንዴ ጉዳዩ እየተገለበጠ ነው የምንቸገር። ስጋው ደሙን ሳይቀበሉ በታቦት ቢያምኑ ምን ይጠቅማቸዋል? ሲጀመር እስኪ አሁን ግልጽ ነው ሐሳቤ። በክርስቶስ ስጋና ደም ሳያምን አንድ ሰው ታቦትን ቢቀበል እሺ ምንድነው ጥቅሙ? በቃ ንግስ ሊያነግስ ይችላል፣ ጥሩ ነው። ግን ስጋውን ደሙን ካልተቀበለ የዘላለም ሕይወት ያገኛል? ስጋዬን ያልበላ ደሜን ያልጠጣ ምንድነው ያለው ጌታችን? የዘላለም ሕይወት የለውም። ስለዚህ ታቦት በአዲስ ኪዳን አገልግሎቱ መሰዊያ ነው። ዕብራውያን 13:10 ላይ ቅዱስ ጳውሎስ ወብነ ምስዋ ይላል። መሰዊ አለን፣ የክርስቶስ ስጋና ደም መሰዊ አለን። ስለዚህ እኛ ኦርቶዶክሳውያን ታቦት ያለን በአዲስ ኪዳን የክርስቶስን ስጋና ደም ስለምንሰዋ ነው። እነሱ ደግሞ በታቦት የማያምኑት ስጋውና ደሙ መስዋዕት ነው ብለው አይቀበሉም። ስለዚህ መስዋዕቱን ዋናውን መሰረቱን ሳያምኑ መሰረቱ ስጋውና ደሙ የሚሰዋበትን ታቦት ቢያምኑ ባያምኑ ምን ይጠቅማል? እንዲህ መሰረቱን ሳይይዙ ጌታ እኮ እንዳለው ነው። መስዋዕቱን የሚቀድሰው ነው ወይስ መስዋዕቱ የሚቀርብበት እንዳለው እኮ ነው። እና ትልቁ ልዩነት ያለው ስጋውን ደሙን አለመቀበላቸው፣ መስዋዕት ነው አማናዊ ነው ብለው አለማመናቸው ነው። ስጋዬ እንደበላ ደምን የጠጣ የዘላለም ሕይወት አለው የሚለውን አለማመናቸው ነው። እምነት ብቻ በቂ ነው ሌላ አያስፈልግም ማለታቸው ነው ትልቁ ጉዳይ። እና እውነቱን ለመናገር ዋናውን ጉዳይ አሁን ይህንን ስለሆነ ሚስ ኢንተርፕሬት እንዳይደረግ ታቦት ዋና ጉዳይ አይደለም እያልኩ አይደለም፣ ግን መሰረቱ ስጋውና ደሙ ነው። በሐዲስ ኪዳን ያለን ታቦት ራሱ እንደ ብሉይ ኪዳን አይነቱ አይደለም። የብሉይ ኪዳኑማ ያው አክሱም ጽዮን እንግዲህ እግዚአብሔር ባወቀ እዛ አስቀምጦታል። በሐዲስ ኪዳን ያለው ግን ታቦት እኛም ያለን ሌሎች ምስራቅ ኦርቶዶክሳውያንም ያላቸው መሰዊያ ነው። ስጋውና ደሙ የሚሰዋበት ነው፣ መሰዊያ ነው። ህብስቱ በጻሕል ወይኑ በጽዋ ሆኖ እዛ ላይ ጸሎተ ቅዳሴ ይደርሳል። መንፈስ ቅዱስ ያን ህብስቱን ስጋው ወይኑን ደሙ አድርጎ ይሰጣል። ይሄ ነው። ይሄን ሳያምኑ ስለ ታቦቱ ይከራከሩ ምንድን ነው ትርጉሙ ነው? ምክንያቱም በሐዲስ ኪዳን የታቦት ዋና አገልግሎትና አስፈላጊነት ከስጋው ደሙ ጋር የተገናኘ ነው፣ ከመስዋዕትነቱ ጋር የተገናኘ ነው። ስለዚህ ዋናው ጉዳይ ታቦት አለ የለም ለሚሉ ወገኖቻችን ይኸውላችሁ ታቦቱ እንዲኖር በስጋውና በደሙ አማናዊነት እመኑ ነው የምንላቸው። ምክንያቱም መሰዊያ የሚሰዋ መስዋዕት ካለ መሰዊያ ያስፈልገዋል። ስለዚህ በስጋውና በደሙ በመስዋዕትነቱ ሲያምኑ ያኔ በታቦቱ እንስማማለን። በመስዋዕቱ ሳንስማማ ግን በታቦቱ በመሰዊያው ልንስማማ አንችልም። ሰው ሳይኖር ቤት ቢኖር ምን ዋሻ ነው እኮ የሚሆነው። ግልጽ ነው ሐሳቡ፣ ግልጽ ነው። ስለዚህ ዋናው ጉዳይ የሚሰዋው የስጋውና የደሙ ጉዳይ ነው። እነሱ ያንን አለማመናቸው ነው። እንዲሁ እውነቱን ለመናገር እንዲሁ ይገርመኛል። ዋናውን ጉዳይ መሰረታዊን ጉዳይ በሆነ ነገር አድርገው ነው ሸፍነው ነው የሚያመጡት። ለምሳሌ አሁን እነሱ ጥምቀት ለድነት እንደሚያስፈልግ አያምኑም። ፕሮቴስታንት በዚህ አያምኑም። እምነት ብቻ በቂ ነው፣ ጥምቀት ወይ ለምስክርነት ወይ እምነትን ለማጽናት ምናምን ነው የሚሉት። ግን ብዙ ጊዜ ሲሉ የኖሩት ምንድን ነው? ሕፃናት ይጠመቃሉ አይጠመቁም፣ ሰው በ40 ቀን ለምን ታጠምቃላችሁ ነው ጉዳዩ እኮ። ሕፃን ይጠመቅ አይጠመቅ እሱ እውነት ነው ጉዳይ ነው። ግን ዋናው ጉዳይ ሕፃንም እንዲጠመቅ ሰው በስንት ቀን ይጠመቅ የሚለውን ጉዳይ እንዲሆን ጥምቀት ይጠቅማል አይጠቅምም ነው እኮ ጉዳይ አይደለም። ሰው ጥምቀት ይጠቅማል ለድነት ያስፈልጋል ብሎ ካላመነ ሕፃን ተጠመቀ አልተጠመቀ፣ በ40 ቀን ተጠመቀ በ40 ዓመት ተጠመቀ ምን ትርጉም አለው? ግልጽ ነው ሐሳቡ። ግን ዋናውን ጉዳይ በሆነ ነገር ይሸፍኑታል። በጣም የሚገርም እና እንደዚህ ያሉ ይሄ አቅጣጫ ማስቀየሪያ ወይም ደግሞ ትኩረት አቅጣጫ ማስቀየሪያ ወይም ዋናውን ጉዳይ እንዳንመለከት እንደ መሸፈኛ ሆነው የሚመጡ ነገሮችን መለየት አለብን። በዛው መንገድ እየነጎድን የነሱን ኢላማ የነሱን ስልት እንዳንፈጽም ነው አሁን ይሄን ያልኩት። እና
ታቦቱም ያስፈልጋል። በዋናነት ታቦቱ የሚያስፈልገው ግን ስለ ሥጋውና ደግሞ መሰዊያነት ነው። በ40 በ80 ቀን የሚለውም ስርዓት ነው። ዋናው ሰው እንዲጠመቅ ነው። በስንት ዓመት ይጠመቅ ስርዓት አፈጻጸም ነው። ከተቻለ በ40 ቀን በ80 ቀን ይጠመቃል። ካልሆነ ቀን ካለፈ በመጣበት ቀን ነው የሚጠመቀው። ለምሳሌ በአብይ ጾም በጥንት ቤተክርስቲያን ዛሬም እኛም ሀገር አንዳንድ ቦታ አለ። አንዳንድ ቦታዎች በ40 ቀን ቅዳሴም ጥምቀትም አልነበረም። የቀዳም ስዑር የትንሣኤ ዋዜማ ነበር ተሰብስበው የሚጠመቀው። ኢትዮጵያ ውስጥ አንድ ቦታ ሁሉ እንደዛ ይደረጋል አሁንም ድረስ ብሎኛል። እና እንደውም በትንሣኤ ዋዜማ የአገሩ ልጅ በሙሉ ተሰብስቦ በአንድ ላይ አብይ ጾም የሚጠመቀው ሁሉ ሳይጠመቅ ማለት ነው፣ ቅዳሴ ስለሌለ ሲጠመቅ 2 ልጆች እናታቸው ተሳስቶ በተለያየ እናት አድገዋል ብለውኛል። ካደጉ በኋላ ነው የታወቀው። ስለዚህ እንዲህ ባለ ሁኔታ በ40 ቀን በ80 ቀን በታወቀ ምክንያት እንኳን ላይጠመቅ ይችላል። ዋናው ሰው በመጣበት ቀን 50 ዓመት ሆኖት ከመጣው ይጠመቃል። በ40ና በ80 የሚጠመቅበት እድል ካገኘ ይጠመቃል። ዋናው ግን ሰው ሲጠመቅ ለድነት መሰረታዊ የሆነ ጸጋን ያገኛል የሚለው ነው እና ዋናውን ጉዳይ ካፈጻጸሙና ከሚፈጸምበት እየለየን ብንረዳ ከነሱም ወጥመድ እናመልጣለን ብዬ አስባለሁ። እግዚአብሔር ይስጥልኝ። ቃልዎት ያሰማልን። በቅርቡ አንድ አኬ ከአንድ ሰው ጋር እንደዚህ ውይይት በጥምቀት ላይ ያደረገ የህፃናት ጥምቀትን በተመለከተ ጠየቀ። የነሱ ያው ኤክሴፕሽናል ነው፣ ህፃናት በወላጆቻቸው እምነት ይጠመቃሉ አለው። ኤክሴፕሽናል የሚል አሳየኝ አለው። ከዛ እሱ ገለበጠና ጠረጴዛውን ወደ እሱ አዙሮ እንዳው ያመነ ሰው ይድናል አለው። አዎ ትልቅ ሆኖ ያላመነ ሰው አይድንም። አይምሮ ህሙማን ይድናሉ አለው። እሱማ ኤክሴፕሽናል ነው አለው። ኤክሴፕሽናል የሚል አሳየኝ አለው። ገብቷቸዋል? ለትምህርት እንዲሆናቸው ይሄ ነው። ምክንያቱም አይምሮ ህሙማን ትልቆች ናቸው፣ በእድሜ ትልቅ የነም ሰዎች አሉ። አሁንም አይምሮ ህሙማን ናቸው፣ አላመኑም። እነዚህ ሰዎች የት ነው የሚገቡት? ከዛ ኤክሴፕሽናል ነው ሲለው ኤክሴፕሽናል የሚል አሳየኝ አለው። አያችሁ፣ ለዚህ ነው እኛ ስንጠይቀው እንደዚህ አትጠይቅ ይባላል። እነሱ ሲጠይቁት ግን ቀላል ይሆናል ማለት ነው። ትልቁ ችግር ይሄ ነው። ማርያም ታማልዳለች የሚል ጥቅስ አምጣልኝ ይጠይቁና እናንተ ግን እምነት ብቻ የሚል አምጣ ስትሏቸው እንደዚህ ጠይቀኝ ይላል። እነሱ ሲጠይቁት ትክክል ነው፣ ፍጥጥ ያለ ጠይቄ ይፈልጋል። አንድ አባት ጥቀስልኝ እንዲህ ብላ ጠይቀኝ ይላል እና እኛ ስንጠይቅ እንደዚህ አትጠይቁ፣ እንደዚህ ጠይቅ። እነሱ ጠይቁት ትክክል ቃል በቃል የሚል አምጣልኝ ይላል። እና እንደዚህ አይነት ነገሮች ስላሉ ቅድም አሁን መምህራችን ቢያባራ ጋር ሲያነሳት ስራ ላይ ነው። ሁለተኛው ሌላኛው ዕቅበተ እምነት የማን ኃላፊነት ነው? የተማሩ ሊቃውንት ብቻ ጉዳይ ነው ወይስ ሌላውም ክርስቲያን ሊሳተፍ ይገባዋል? አንዳንድ ጊዜ ሊቃውንት እያሉ ለምንድን ነው በማህበራዊ ጉዳይ መልስ ራሱ የሚሰጠው? ለምዝም አይባልም። ቅድም ተነስቷል። አክቹዋሊ ከዚህ ጋር ግን ይሄ ጉዳይ የማን ጉዳይ ነው? ዕቅበተ እምነት የሊቃውንት ጉዳይ ነው ወይስ ሁላችንም ይመለከታል ሚልና ከዚህ ጋር ተያይዞ ደግሞ በዚህ በዕቅበተ እምነት ስራ ብዙ ሰዎች ከመናፍቃን ከአሕዛብ ኦርቶዶክስ እየመጡ ነው ያሉት። እነዚህ ሰዎች ወደ ኦርቶዶክስ እምነት ሲገቡ የሚያዙበት አግባብ ራሱ ምን ይመስላል? በምን መንገድ ነው መያዝስ ያለባቸው? በዘላቂነትስ እንዲያዙ ምን መደረግ አለበት የሚለውን ተመሳሳይ ስለሆኑ ሁለቱ ጥያቄዎች እንዲመልሱ ብዬ ነው መመራቸው። እናንተም እንዳይደክማችሁ አጠር እናደርጋለን። ዕቅበተ እምነት እንዳጠቃላይ የሁላችን የክርስቲያን ሁሉ ስራ ነው። የዕቅበተ እምነቱ አይነት ደረጃ ይለያያል እንጂ እያንዳንዱ ክርስቲያን ኃላፊነት ነው። ክርስትና በውክልና አይኖርም። አሁን የአክሲዮን ባለቤቶች ለተመረጠው የአስተዳደር ክፍል ለስራ አስኪያጁ፣ ለምክትሉ፣ ለመሳሰለው ሰጥተው ከዛ በኋላ የዕለት ተዕለቱን አስተዳደር ማኔጅመንቱ ነው የሚሰራው እንጂ ባለቤቶቿ ባለ አክሲዮኖቿ ይከታተሉ። ለስብሰባ ሲጠሩ ወጣት ምናልባት አስፈላጊ ሲሆን መምረጥ ምናምን ነው ድርሻቸው። ክርስትና እንደዛ አይደለም። ለካህናት እንዲላለው ለቤተ ክህነት ሰጥተን ከዛ በኋላ እኛ የራሳችንን ስራ እየሰራን ሪፖርት መከታተል ህይወት ነው፣ የእያንዳንዳችን ጉዳይ ነው። ያን ክርስትና የእያንዳንዳችን ህይወት ስለሆነ ይሄን ህይወት መኖር እና ለሌላው ማስረዳት ነው። እንዲያው ማን ያልተረዳናቸውን ነገሮች ሁሉ ለማስረዳት መሞከር የለብንም። በሊቃውንትም ደረጃ የማይረዷቸው ነገሮች አሉ። ምንም ጥያቄ የለውም። ኦርቶዶክሳዊ አስተምሮ ቅምሻ ነው፣ የሚወሰን አይደለም። ሰው ተምሮ የሚጨርሰው አይደለም።
እንደው ቅዱስ ቄርሎስ ዘኢየሩሳሌም ምን ይላል? ነገር እግዚአብሔር እንደው እግዚአብሔርን የተሻለ የሚያቀሰው አላውቀውም የሚል ነው ይላል። እግዚአብሔር በባህሪው አይታወቅም። ለድነት አስፈላጊ የሆኑ ነገሮች ተነግረውና ከዛ ባሻገር ባህሪውና ብዙ ረቂቅ ነገር ግን አናውቀው። አውቀን አይደለም የምንኖረው። እንኳን ነገር እግዚአብሔርን ህይወታችንን እንኳን እናውቀው። አሁን በውስጣችን በጣም በብዙ ሚሊዮን የሚቆጠር ኬሚካላዊ ባዮሎጂካዊ ሪአክሽን ይካሄዳል። ግን አንዱንም አናውቀው ምን እንዴት እየተካሄደ ነው። በብዙ ሚሊዮን ምናልባት ቢሊዮን የሚቆጠሩ ነርቮች አሁን ስንት መልእክት እያመላለሱ ነው፣ ስንት ስራ እየሰሩ ነው። ግን የትኛው ወዴት እየሄድ እንደሆነ የሚያውቃል። በቃ እግዚአብሔር አንዴ እሱ በሚያውቀው መንገድ አዘጋጅቶታል። ያንደዛ ትተን እኛ ሌላ ስራችንን እንሰራለን፣ ግን እንኖራለን። አውቀን ግን አለ የምንኖረው። አንድ ሰው ከአየር ውስጥ እየሳበ ኦክሲጅን የሚያስገባው ኦክሲጅንና ናይትሮጅን ምናምን አለ። ናይትሮጅንን እያራገበ እያባረረ ኦክሲጅን እያስገባ አይደለም። እግዚአብሔር ማስቀመጠው ሲስተም ነው የምንኖረው። የምናስገባው አየር ኦክሲጅን ተባለ አልተባለ አወቀ አላወቀ ንጹህ ሳምባ ካለ ምንም ይሄ ችግር የለም። እና ነገር ሃይማኖትም እንደዛ ያለ ጉዳይ ያለው መሆኑን ታሳቢ ማድረጋችን እንዳለ ሆኖ ያመነውን መኖር የምንኖረው ደግሞ መመስከር የሁላችንም ኃላፊነት ነው። መመስከር ሲባል እንደው ዝም ብሎ መድረክ ላይ ወጥቶ መናገር ብቻ አይደለም። ብዙ መድረኮች አሉ፣ ብዙ የምናስተምርባቸው መድረኮች አሉ። በሐዘን ቤት፣ በሰፈራችን፣ በመንደራችን፣ በግቢያችን፣ በቤታችን፣ በመንገድ፣ በመስሪያ ቤት ክርስቲያን የእውነት ክርስቲያን ከሆነ ይሰብካል፣ ይመሰክራል፣ ያስተምራል። ለምሳሌ አንድ ሰው የምር በፍቅር የሚያስቀድስ ከሆነ ከቅዳሴ ሲመለስ የሚያዩት ሰዎች የሆነ ጸጋ ያገኛሉ፣ የሚማሩት ነገር ይኖራል። ዝም ብሎ በማስቀደሱ የምር ክርስቲያን በመሆኑ እንደውም ከሚናገረው ሰው በላይ የበለጠ ሊያስተምር ይችላል። ቅዱስ ዮሐንስ አፈወርቅ ከብዙ ሺህ ስብከቶች አንድ የተቀደሰ ሕይወት ብዙን ሰው ያስተምራል ይላል። ምክንያቱም ሰው በቃል ተናግሮ በተግባር ካልኖረው ሊያሰናክልም ይችላል። ሕይወት ግን በእውነት የሚናገር ነው እና በእውነት በክርስትና የሚኖር ሰው ሁሉ ሃይማኖቱን የማወቅም የመመስከርም የማድረስም ኃላፊነት አለበት። እውነቱን ለመናገር እንደው የኛ አንዱ ችግራችን ብዙ እያደከመን በእኛ ላይ የሚከፈቱትን አፎችም እያበዛው የሄደው እኛ መለጎማችን ነው። ለሆኑ ሰዎች ሰጥተን እኔ አይመለከተኝም ማለታችን ነው። ሃይማኖታችንን ካወቅን በሰፈር በመንደር እኛ በምንደርስበት ለሚነሳው ጥያቄ እዛ ያለው ነው ጳጳስ እኛ ነን። እዛ ሰፈር ጳጳሱ አይመጡም፣ እዛ ሰፈር ቄሱ ላይመጡ ይችላሉ። መስሪያ ቤት ለሚነሳ ጉዳይ እዛ ያላችሁት ጳጳስ፣ ቤተ ክህነት፣ ሲኖዶስ እዛ ቦታ ለዛ ጊዜ እናንተ ናቸው። ሲኖዶስ በዛ ቅጽበት ሰው ሊወክል አይችልም። እያንዳንዳችን የቤተክርስቲያን አንደበት ነን፣ አካል ነንና እንዲህ ይሆን አካል ሲታመም የማይሰማው ጤነኛ አካል እኮ የለም። እጅ ቢቆስል እግር ወደ ሆነ ቦታ ይወስዳል፣ ያደርሳል። እግር ቢቆስል እጅ ይንከባከባል። እንደዛ ነው። የቤተክርስቲያን አካል ከሆን ሁላችንም ድርሻ አለን። ስለዚህ በሆነ ቦታ ቤተክርስቲያንን ባልሆነ ስም የሚያነሳ ስሟን የሚያጠፋ ባልተረዳ መንገድ አፉን የሚከፍት ካለ አይደለም ብሎ እዛ አፉን ማዘጋት ያስፈልጋል እንጂ ዝም ብሎ ዛሬ እንዲህ ተባለ እያሉ መጥተው ማላዘን አይደለም። እንዲሁ ስለ ቃሉ ይቅርታ እንዲህ የሚያደርጉ ብዙ ሰዎች ስላሉ አንድ ጊዜ አንድ ሰው ምን አለ፣ ቆይት ብሏል፣ የሆነ ስብሰባ ተሳትፌ አለ። እንዲህ የሚባል ባለስልጣን ቤተክርስቲያን ላይ እንዲህ ሲሉ አለ። ምን አደረግክ አንተ አለ። እኔማ ምን አደርጋለሁ ተራድጄ መጥቼ ለእናንተ ነገርኳል። እንዲህ ያለ ክርስቲያን ምን ይጠቅማል? ዝም ብሎ አልቅሶ ይሄ ነው ለስህተት ተናጋሪዎች የልብ የሚሰጣቸው። እዛ ቦታ ግን የተገኘ ያ ሰው ወዳጅ ይሄ ትክክል አይደለም እንደዚህ ነው ብሎ ቢያስረዳ አንደኛ እዛ የነበሩትን ሰዎች እዛ ያሉትን ሰዎች ያን ስህተት ተሸክመው እንዳይሄዱ ይጠብቃቸዋል። ሁለተኛ ያም ተናጋሪ ነገ ዝም ብሎ በማያውቀው ወይም በተሳሳተ መንገድ ወይም ጥላቻውን እንዳገኘ እንዳይዘራ ልጓም ያበጅለታል፣ ፍሬን እንዲይዝ ያደርገዋል። እኛንን የልብ የሰጠናቸው እኮ ዝም ነው ወጥቶ ማልቀስ ምንም ጥቅም የለም፣ እዛው ነው መሞገት። ስለዚህ ዕቅበተ እምነት የሁላችን ድርሻ ነው፣ የሁላችን ኃላፊነት ነው። በውክልና የሚደረግ ነገር አይደለም። ሁላችንም ኃላፊነት አለብን። የክርስቶስ አካል ነንና እንዴ አካል ከሆን ይሰማናል። እስኪ የእውነት የሚወደው ሰው ሲታማ ምንም የማይመስለው ሰው አለ? አለዛ አይወደውም ማለት ነው እንጂ የሚወደው ሰው ሲነቀፍ ባልሆነ ስሙ ሲጠፋ እየሰማ የሚታገስ ሰው ከሌለ ሕይወታችን እናታችን ቤተክርስቲያን አምላካችን እግዚአብሔር
ባልሆነ መንገድ ሲነገር ዝም የምንል እንዴት እግዚአብሔር እንወደዋለን ማለት እንችላለን? በእርግጥ የብዙዎቻችን ችግር የምንመልሰው መልስ አለመኖር ነው፣ አለመዘጋጀት። የምንለው ይጠፋንና ከማያበላሽ ብለን ያው ተበሳጭተን እንወጣለን። እና ማወቅ መዘጋጀት በጣም አስፈላጊ ነገር ነው። የሁላችንም ኃላፊነት ነው። ዕቅበተ እምነት እንግዲህ በዚህ ሂደት የሚመለሱትን ምን እናድርግ? እንግዲህ ሰፊ ጉዳይ ነው፣ ሰፊ ጥናት ይፈልጋል። እኔ አሁን እንዲህ ይሁን የምለው የተጠና ምክር ሀሳብ የለኝም። እንደ አንድ ነገር ግን ቢኖር ብዬ ቀደም አድርጎ የምመኘው ነገር ነበር። እሱ ምንድን ነው? አንድ የሆነ የገንዘብ ቋት ወይም ፈንድ ቢኖር የሚመለሱ ግን ከተመለሱ በኋላ ኑሯቸው ትተውት ከመጡት ቦታ ይሆንና ሲመጡ ኑሯቸውን ለማስቀጠል የሚቸገሩ ብዙ ወገኖቻችን አሉ። ለመምጣት ራሱ እየፈለጉ ልባቸው እኛ ጋር ሆኖ ግን ልጆችን በምን አሳድጋለሁ፣ በምን አስተምራለሁ፣ የጀመርኩትን ቤት በምን እጨርሳለሁ፣ እንዲህ እያሉ የኑሮ ጉዳይ ይዟቸው እዛው የሚቀሩ አሉ። ይህን ደግሞ ማቃለል የለብንም። እንዴት ሰው ለገንዘብ ብሎ አይባልም፣ ነውር ነው። ይሄ ሰው ባልደረሰበት መረዳት አንችልም። በሰው ኑሮ መፍረድ ይሄ በጣም አደገኛ ነውር ነው። እንዲህ ሰው አንድ ቀን ሳይበላ ማደር ይችላል? እስቲ እንዲህ የሚል ሰው ካለ አንድ ሳምንት ሳይበላ መኖር ይችላል? የሰውን ሸክም ማቃለል የለብንም። መረዳት አንደርስታንድ ማድረግና ከተቻለ ደግሞ ያንን ችግር ለማቃለል የምንችለውን ነገር ማድረግ ነው ከኛ የሚጠበቀው። እና የሆነ ፈንድ ነገር ቢኖር እውነት ቀደም ሲል ከብዙ ጊዜ በፊት ነበር ይሄን የምመኘው፣ ግን ምንም ማድረግ ባለመቻል ያዝናለሁ። እና እንደዚህ ያለ ነገር ቢኖር በእርግጥ ገንዘብ ደግሞ የሚስበው ብዙ አስቸጋሪ ነገር ሊኖር ይችላል። ግን ጥንቃቄ በተሞላበት ሁኔታ የሚመለሱ ወገኖቻችንን እውነትን ፈልገው ቤተክርስቲያን ፈልገው ሲመጡ እንደው በዕለት ኑሮ ምክንያት አንገታቸውን እንዳይደፉ ቤተሰባቸው ኑሯቸው ችግር እንዳይገጥመው የምንችለውን ብናደርግ በጣም ተገቢ ነገር ይመስለኛል። ሌላው ያስተምረውን ያው በሚሰራበት መንገድ ይሰራል። ግን ከመጡ በኋላ ኑሮ እንዳይፈትናቸው ለመምጣትም ሲያስቡ ደግሞ ይሄ ፈተና እንዳይሆንባቸው እንዲያው በዚህ ዙሪያ አንድ ፈንድ ነገር ቢቋቋም እኔ በጣም ጥሩ መስሎ ይሰማኛል። ቃሉ የተሰማኝ ብዙዎቹ በነገራችን ላይ በተለያየ መንገድ በተለይ አሁን ባለው በቤተክርስቲያናችን ትምህርት በጣም ተማርከው ከተለያየ ቤተ እምነት ከአሕዛብም ጭምር ከተለያየ እምነት ወደኛ ይመጣሉ እና አንዳንዶቹ እንዳይመጡ የሚያደርጋቸው አንዱ ኢኮኖሚ ነው። ታውቃላችሁ አይደል? በተለያየ ነገር ይያዛሉ እና ትምህርቱን መማር ተገቢ ነው። ያመኑበት ነገር የካዱበትን ነገር አስመስክረው እንደዚህ ውስጥ ነበርኩኝ ብለው ለሌሎቹ ትምህርት እንዲሆን የሳቱበት ትምህርት ተምረው በሚገባ ኑፋቄውን ለይተው ሲመጡ ጥሩ ሰየው። ልክ እንዲህ ከተቀበልን በኋላ ግን ሜዳ ላይ ነው የምተዋቸው። በምን ይኖሩ በምን ይብሉ? የትምህርት ክፍያ ምናልባት እየተከፈለት ይሆናል፣ የቤት ኪራይ እየተከፈለት ያለት ይሆናል። እነሱ ደግሞ ታውቃላችሁ ልክ እንደተመሰለ ነው የሚቆርጡት፣ ቀጥ ነው የሚያደርጉት እንጂ ለጌታ ነው እሱ እዚህ ጋር ይሰራል። ከጌታ እንቀበላለን ብሎ ማንም አያደርጋት። እሱ ሚዲያ ላይ ነው እንደዛ የሚወራው እና ኢቭን ከቀብር ጭምር ሊያገሉት ይችላሉ ቢሞት እንኳን ማለት ይሄ ሁሉ አድማ አለ እና እንደዚህ አይነት ነገሮች ስላሉ እንደዚህ አይነት ነገሮች በጣም መታሰብ ለጥያቄውን የሚያነሳው ለምንድን ነው ይሄ ነገር ሁላችን እንድናስብበት። ለምን አይመለሱም? ክርስትና እኮ ነው፣ ዋጋ መክፈል አለባቸው። እኔ ቆሎ እየበላው እሱ ያንተ ነው። እዛ ቦታ ላይ ሆነ መወሰን ይፈልጋል። ችግሩን የሚያውቀው ችግሩን የተሸከመው ጭንቅላት ነው። እና ለዛ ነው የመጨረሻው ጥያቄያችን ማህበራዊ ዕቅበተ እምነት የዲጂታል አፖሎጄቲክስ የሚባለው ጠንካራ ደካማ ጎኖቹ ምንድን ናቸው? ተቆጣጣሪ አልባ ከመሆኑ ባሻገር ተቋማዊ አለመሆኑ፣ እስካሁን በግል ተነሳሽነት የሚደረግ መሆኑ ያለው እድሎቹና ፈተናዎቹ፣ በአካል ቤተክርስቲያን መሄድ እየቀረ የላይቭ ኦንላይን ክርስትና እንዳይሆን ከመጠበቅ አንጻር ምን መደረግ አለበት? ያው እንግዲህ ማህበራዊ ሚዲያ በዩቲዩብም በቲክቶክም የተሰጠን ያለው በብዙ መንገድ ዕቅበተ እምነት ይሰራል። ግን ምንድነው ጠንካራና ደካማ ጎኖቹ? መምህራችንም በመሆኑ ዲያቆን ያረጋል አበጋዝ ምን ታዝበዋል? ምን አይተዋል? ጠንካራ ጎኖቹ ምንድናቸው? እድሎቹ ፈተናዎቹስ ምንድናቸው? ተቋማዊ ራሱ የሆነ ዕቅበተ እምነት ባለመኖሩ የገጠመን ፈተና ራሱ ምንድነው? ሁለተኛ ማህበራዊ ሚዲያ ላይ የሚደረግ ዕቅበተ እምነት ራሱ አብዛኛው እንደምታዩት በግል ተነሳሽነት ነው የሚደረገው እና ከዚህ አንጻር ቤተክርስቲያንስ እኛስ ምን ኃላፊነት አለብን የሚለውን ነው። እሺ እንግዲህ ወደ መጨረሻው ያደረሰን አምላክ የተመሰገነ ይሁን። ብዙ ጉዳዮችን ያነሳነው ጠንካራ ጉዳዮችን ዳሰናል። እንግዲህ በዚህ ሁሉ ሂደት እግዚአብሔር የሚያግባባ እግዚአብሔር ነውና እግዚአብሔር ያግባባን። እውነቱን ለመናገር የቃሉ ባለቤት እግዚአብሔር ስለሆነ እናንተም ለመስማት
ለመማር መቅረብ ትልቅ መስዋዕትነት ነውና ያንን ይዛችሁ ስለቀረባችሁ እኛም ደግሞ እንደው በተግባራሪ ቢሆን የሰማናትን ለማሰማት እና በዚህ ደግሞ እንደው የሚጠቀም ሰው ይኖር ይሆን ለእግዚአብሔር እንስጠው ብለን በመሞከራችን የልብን የሚያምላክ እግዚአብሔር የጎደለውን ሞልቶ ሊባል ሳይገባው የተባለውን ገድፎ ሊባል የሚገባው ግን ያልተባለውን ደግሞ ሞልቶ እግዚአብሔር የሚጠቅመንን ይዘን እንድንሄድ ቅዱስ ፈቃዱ ይሁንልን። እኔ ሁልጊዜም ተስፋዬ እሱ ነው። የሁሉም ባለቤት ሰሚም ተናጋሪ እግዚአብሔር ስለሆነ የዲጂታል አፖሎጀቲክስ ጉዳይ እንግዲህ ሰፊ ጥናት የሚፈልግ ይመስለኛል። ብዙ እኔ ቲክቶክ እንደዚህ ያን ያክል አልከታተልም። ማልከታተልበት ምክንያት ያው ጊዜም የምንም ጉዳይ ነው። ብዙ ጊዜ አንዳንድ ጉዳዮችን ሰዎች ሼር ሲያደርጉኝ በዛ ነው ማየው። ግን ጥሩ ነገሮች እንዳሉ ሰማለሁ። አንዳንድ ጉድለቶች ይኖራታል። የማይሳሳተው የማይሰራ ሰው ነው። እንቅፋት የማይመታው የተኛን ወይ የተቀመጠን ሰው የሚራመድ ሰው እንቅፋትም ሌላም ሊገጥመው ይችላል። ይሄ ተፈጥሯዊ ነው። በራስ ተነሳሽነት መደረጉም ጥሩ ነው። ያው የራሱ የሆነ ሁሉም ነገር ሊኖረው ቢችልም ሰው በራሱ ተነሳሽነት ካልሆነ ተነስ ዝመት ተብሎ አስቸጋሪ ነው። በግዴታ የሚሆን ነገር ለስራ ተብሎ የሚደረግ ነገር አስቸጋሪ ነው። እያየነው ነው። አገልግሎት ስራ ከሆነ ያስቸግራል። ስለዚህ በራስ ተነሳሽነት መሆኑ ጥሩ ነው፣ ተገቢም ነው። ቤተክርስቲያን ስትጠበቅ የኖረችው እንዲህ ባለ መንገድ ነው። በእናቶች በወጣቶች እንዲህ ባለ በብዙ መንገድ ነው እንጂ ቤተክርስቲያን ሁሌ ስትጠበቅ የኖረችው መዋቅራዊ በሆነው መንገድ ብቻ አይደለም። በጳጳሳት በካህናት ብቻ አይደለም። የቅርብ ጊዜውን የኤርትራን ቤተክርስቲያን እንኳን ብናነሳ እንግዲህ አሁን ምን ላይ እንዳሉ ደግሞ ሌላ ችግር ነው አላውቅም። ግን በ1990ዎቹ ተሐድሶ ኤርትራ ቤተክርስቲያን ልትወርስ ስትል ብዙ ጊዜ እንደምናነሳው በየቤተክርስቲያኑ ድንኳን ተክለው ተሐድሶዎቹ እየጮሁ ቤተክርስቲያን ውስጥ የሚቀድሱትን ካህናት እየረበሹ በቃ ቤተክርስቲያኒቱን ሊወሯት ነበር። ሊወርሷት ነበር። እናቶች ናቸው እየተነሱ ያን ድንኳን ሲያቃጥሉ ሲያፈርሱ፣ መንግስትም ጉዳዩን ትኩረት ሰጥቶት ከዛ በኋላ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በፕሮቴስታንት ጨርሶ ከመዋጥ ያተረፋት ይሄ የክብሪቱን የለኮሱት እናቶች ናቸው። ሌሎች ከዛ በኋላ ነው የተከተሉት እንጂ መዋቅሩ አቡነ አንጦንዮስ ሶስተኛው የኤርትራ ቤተክርስቲያን ፓትርያርክ እንግዲህ በምን ምክንያት እንደሆነ አናውቅም ከተሐድሶዎቹ ጋር ነበሩ። ገብቷቸው ደግፈውት ይሁን አታለዋቸው ይሁን ዝርዝሩን እግዚአብሔርና እሳቸው ናቸው የሚያውቁት። ስለዚህ ኦልሞስት መዋቅሩ ሃይጃክ ተደርጎ ነበር፣ ተጠልፎ ነበር እና እናቶች ናቸው ያንን የአብሪ ጥይት የተኮሱት። እና ቤተክርስቲያን ሁልጊዜ መዋቅራዊ በሆነ መንገድ አይደለም የምትኖረው። እንደው ስለ መዋቅር ያለን አረዳድ ራሱ በጣም ብዙ ነገር ያው መዋቅር አስፈላጊ ነው። መዋቅር ከሌለ አስቸጋሪ ነው። መያዣ መጨበጫ የማይኖረውም የፕሮቴስታንቲዝም አንዱን በሽታ እሱ ነው የሚሆነው። ስለዚህ መዋቅር አስፈላጊ ነው። ግን ሁሉ ነገር ግን በመዋቅር አይሆንም። ሴንትራላይዜሽን ማዕከላዊነት የራሱ ጥቅም አለ፣ የራሱን ጉዳት አለ። አለመማከል ዲሴንትራላይዝድ መሆን የራሱን ጥቅም አለ፣ የራሱን ጉዳት አለ። ስለዚህ ሁሉም ነገር እንደዛ ጥቅም ጉዳት አለው። ስለዚህ በስራ ነው ጥቅሙን በማብዛት በማጎልበት ደካማ ጎኑን ጉዳቱን በመቀነስ ነው ሁልጊዜ ስራ የሚሰራው እንጂ ፐርፌክት የሆነ አሰራር የለም። ሁሉንም ጠቅልለን በሆነ ነገር ውስጥ በሆነ ክፍል ውስጥ በመዋቅር እናስገባው ብንል የምናሻሽላቸው ችግሮች ይኖራሉ፣ የምናጣቸው ነገሮች ደግሞ ሊኖሩ ይኖራሉ ዴፊኒቲቭ እና በቀኝ መሄድን በግራ ሁሉም የየራሱ ጥቅምና ጉዳት ይኖረዋል። እና በዚህ ሂደት እንደው የሚደረጉ ብዬ ዝም ብዬ ማሰባቸው አንደኛ እርስ በርስ መደጋገፍ ነው። በዚህ የተሰማራችሁ ወንድሞቻችን እርስ በርስ ፎርማሊ ኢንፎርማሊ መደጋገፉ፣ የሆነ ቦታ የተፈጠረ ችግር ካለ ያንን መንገር መነጋገር በቀና ልቡና። በዚህ ሂደት ውስጥ ያለን ወንድሞችም ደግሞ ሲነገረን እንደው ስህተት እንኳን ባይሆን ሰው አየሁብህ ብሎ የሆነ ነገር ከነገር መቀበል። እንዳውም ብዙ ጊዜ የማይጠቅመው ልክ ነህ፣ አበጀህ፣ በርታ፣ ከጎንህ ነን የሚል ይህንን ነው መጠቀቅ። ምናልባት አውቆ ጃዝ እያለ ለአውሬ ሊሰጠን እንዳይሆን፣ ገደል ሊከተን እንዳይሆን፣ ይህ አጉል የሌለ ሞቅታ የሚሰጠን ነው መጠቀቅ። ማበረታታት ጥሩ ነው፣ ግን የሌለ ቲፎዞነት ነው አደገኛ፣ ብዙ ጊዜ ሳናቀው የሚጥለን እና እንዲህ ባትለው ጉዳይ እኮ ራሱ ትክክል ሊሆን ይችላል፣ ግን አገላለጹ ካልተመቸ ቢያንስ ለዛ ወንድሜ ለዛ እህቴ ካልተመቸ ለሌላው ሰው ላይ መች ይችላል። ስለዚህ እንዲህ ያሉ ነገሮችን መቀበል፣ ትችትን ለመቀበል ዝግጁ መሆን በጣም አስፈላጊ ነገር። ትንሽ ፎሎወር
ሰብስክራይበር ምናምን ካገኘን በኋላ ለራሳችን አይሳሳቴነት መንፈስ እንዳያድርብን በጣም አደገኛው እሱ። ከዛ በኋላ እኔ ማን ነክቶ እኔን ማን አክሎ እኔን ማን አርሞ የሚል ስሜት ውስጥ እንዳንገባ ሁልጊዜ ልንሳሳት እንደምንችል መጠንቀቅ አሰብ። ቅዱስ ባስልዮስ ሰዎች ስለሆን ለስህተት የተጋለጥን ነን ይላል። እንኳን ሌላኛ ቅዱሳን እንኳን አይሳሳቱም፣ ጨርሶ ስህተት የለባቸውም፣ ኢንፋሊብል ናቸው አንልም። ካልተሳሳቱ ሰየው፣ ተሳስተው ከሆነ ደግሞ የሚታለፋለ ሰዎች ናቸው። አንዴ ዳዊትን ዳዊት ብለን የምንቀበለው ኃጢአት ስላልነካው ስላልወደቀ ነው እንዴ? በተሳ ስለተነሳ። ቅዱስ ጴጥሮስን ሐዋርያ ብለን የምንቀበለው እኮ ስህተት ስላልነካው አይደለም። ስለዚህ ማናችንም በዚህ መንገድ ስለሆነ እኛ ደግሞ በጣም የምናውቀው ስለሆነ ሀሳብ መስማት፣ መተራረም፣ ሰውን ማሳደግ፣ ሰውን ቶሎ ብለን አንገቱን የሚያስደፋ ቅስሙን የሚሰብር ነገር እንዳናደርግ እንጠንቀቅ። እውነት ሰውን እናሳድግ። ሳይሳሳት የሚያድግ ሰው አይኖርም። ሕፃን በምን አይነት ሂደት ነው የሚያድገው? እናት ስንቱን ታግሳ ነው ሕፃን ሁላችን አድገን ሰው የሆን ነው። ስለዚህ ሰው በመንፈሳዊ ሕይወቱም የሚያድገው በውጣ ወረድ ነው። ሊሳሳት ይችላል፣ የማይባል ነገር ሊል ይችላል። መታገስ ማሳለፍ እንጂ እንዲች ብሏል ብሎ ያችን እንደ ፍልስጣ መዝግቦ ከዛ በኋላ ከመጽሐፍ ሕይወት ለመሰረዝ መሯሯጥ ይህ ሰይጣናዊ ስራ። ዛሬ እንደውም የተነበበ ወንጌል ላይ ፊልጶስ ለናትናኤል ሲጠራው የተነበበ ወንጌል የሚያስታውሳለ ምን እንዳለ? ለናትናኤል ስለ ክርስቶስ ሲገልጽ ምን አለ? እነሆ ክርስቶስን የማንን ልጅ አግኝተናል ነው ያለ? የዮሴፍን ልጅ አግኝተናል ነው ያለ። እውነት እግዚአብሔር ባወቀ ይሄንን እንዲጻፍ አድርጎልናል። ፊልጶስ ያለው እዚህ ላይ ትክክል አለ። መድኃኒታችን የዮሴፍ ልጅ እንዳልሆነ ይታወቃል። ግን የጀማሪ ነው፣ ፍላጎቱ ነው ናትናኤልን ለማቅረብ ያለችውን መናገሩ። ስለዚህ በዚህ ምክንያት አልነቀፈውም፣ ቅን ሕሊናውን ነው ያየው። ኋላ ፊልጶስ ወደ እውነት መጥቷል። እውነቱን ከጌታ ጋር ሲኖር ተምሯል። እና ሰው ሲጀምር በቀናይነት በዳሂጸ ልሳንም ሊሆን ይችላል፣ ከእውቀት ጉድለትም ሊሆን ይችላል፣ ከተለያየ ምክንያት የማይባልል ይችላል። ቀስ አድርጎ ቀስ አድርጎ ማቅናት ማሳደግ ያስፈልጋል። ያላደገ ልጅ ከየት ይመጣል? ዝም ብሎ ልጅ ሲወለድ ሳያስቸግር ሳይድህ ምናምን ቆሻሻ ሳይኖረው ዝም ብሎ ድግ ብሎ ይገኛል? ሃይስኩል ጨርሶ ዝግጁ ሆኖ ይገኛል? ሰው እንዲኖረን ከፈለግ ማሳደግ የግድ ነው። ሲያሳድጉ ደግሞ የማሳደጉ ውጣ ውረድ አለው እና እንዲህ ባለ መንፈስ ነገሮችን ብናያቸው በጣም ጥሩ ይመስለኛል። ብዙ ሰው እንዲኖረን ያስፈልጋል። እኔ በእውነቱ በዚህ በቲክቶክ በዩቲዩብ ጥሩ አገልግሎት እያገለገሉ ነው የሚባሉ አለፍ ተቀደም ሰማቸውን ወንድሞችን በጣም በስስት ነው የማያቸው። ያ እንዲበዙልን በጣም እመኛለሁ። ምክንያቱም ፈተና በመጣበት ነው ፈተናውን መጋፈጥ የሚያስፈልገው። በሚዲያ እንዲህ ባለ መንገድ የሚመጣ ይሄ ወርቃማ ዕድል ነው እጃችን ላይ የመጣው እኮ። እውነት ጥንት እኮ አባቶቻችን እንዴት አድርገው እንዳስተማሩት ማሰቡ ራሱ እኮ ይከብዳል። ድምፅ ማጉያ ሳይኖር እንደዚህ ያለ ነገር ሳይኖር ግን ብዙ የዓለም ክፍል ዞሮ አስተምረዋል። የሚገርም ነው እንደ እግዚአብሔር አሰራር። ዛሬ ደግሞ አንድ ቦታ ሆኖ ኦልሞስት ሁሉ ቦታ መድረስ የሚያስችል እድል ነው እጃችን ላይ ያለውና ይህንን በአግባቡ መጠቀም ተገቢ ነው። እውቀትን ማሳደግ አስፈላጊ ነው። በዚህ የምትሳተፉት ወንድሞቻችን እውቀትን በደንብ ማሳደግ አስፈላጊ ነው። ግንዛቤ ማሳደግ አስፈላጊ ነው። እርስ በርስ የምትመካከሩበት የሆነ አይዶን ነው ካለ ፎርማል ኢንፎርማል መንገድ ቢኖር አሁን በማህበረ ቅዱሳን ከማስታውሰው በጣም ጠቃሚ ነገር 1990ዎቹ አካባቢ በዛን ጊዜ የነበሩ የሚሰብኩ የሚያስተምሩ በሆነ ጊዜ የጋራ ምክክር ነበር እና ያን ምህረት የሌለው ነገር ነበር። ከአንተ እንዲህ አይባልም፣ በቃ እንዲህ እንዴት ትላለህ? ማበረታታት ይሄ ምንድነው ማመስገን ምናምን የሚባል ቃሉም አልነበረም። ጉድለትን መሙላት ላይ ነበረ እና ያ መንፈስ በጣም ጥሩ ነው። ሰው አጥፍተሃል ሲባል ለመቀበልም ሕሊናው ዝግጁ ይሆናል። የሚጎለንን ማረም እንችላለን። እንደዚህ ያሉ የምንተናነጽባቸው የምንተራረብባቸው መንገዶች መድረኮች ቢኖሩ ጥሩ ነው። ከኢጎ ይሄ የራስን ፎሎወር ሰብስክራይበር ምናምን ከማብዛት የራስን ኢሜጅ ከመገንባት ከዚህ መውጣት ይኖርብናል። እንዲህ ውስጥ እንደዚህ ያለ ስሜት ያለው ካለ ማለት ነው አይሆፕ አይኖርም። በጣም አገር የሚያጠፋው እኔነት ነው፣ ኢጎ። ከዛ በኋላ ሰው አልሰማም የሚለው የራሱን ኤምፓየር ወደ መገንባት የሚሄደው እኔ የሚል ነገር ሲመጣ ነው። እኔ ባይ እግዚአብሔር ብቻ ነው። ከዛ ውጭ እኔ የሚል የለም። እኔ እንዲህ ነኝ እያለ የተናገረው እግዚአብሔር ነውና ከእኔነት መውጣት በጣም አስፈላጊ።
ከኢጎ ራስን እንደሆነ አይነኪ አድርጎ ከማሰብ እንዲህ ካሉ ነገሮች መውጣት በጣም አስፈላጊ ነው። እንግዲህ በዚህ ሂደት ያው ሌሎች ወጣ ገባ ነገሮች ይኖራሉ። በዚህ ሂደት ደግሞ ስፔኩሌቲቭ ከሆኑ ነገሮች በተቻለ መጠን መራቅ ጥሩ ነው። ግምታዊ የሆኑ እንደገና ደግሞ የተለየ ወጥ አቋም ቤተክርስቲያን የማትይዝባቸው ጉዳዮች አሉ። ሁሉ ነገር ዶክትሪን አይደለም። ዶክትሪናል የሆኑ መሰረታዊ ነገሮች አሉ። በነዛ ከፍ ዝቅ የለን፣ አንገት ይሰጥባቸዋል። አፄ ዮሐንስ ይባላል። ጎጃም ሄደው ሳለ 4 አይና ጎሹ የሚባሉ ነበሩ። ቅባት ነበሩ መጀመሪያ፣ ኋላ ተዋህዶ ሆነው ነው የሞቱት ይባላል። እና ቅባት በነበሩበት ጊዜ አፄ ዮሐንስ 4 አይና ጎሹን አስጠርተው አለቃ ጎሹ አቤት፣ አሁን ስለዚህ ስለ ቅባት ሃይማኖት አንገትህን ስጥ ብል ትሰየፍለታለህ? አንገትህን ትሰጥለታለህ አሏቸው። አረጃ ነው ለቅባት እንኳን አንገቴን ጠጉሬንም አልሰጠለታል ይባላል። ይሲ አንገት የሚሰጥለት ጉዳይ አለ፣ ደግሞ ጠጉር የማይሰጥለት ጉዳይ አለ። ይሄን መለየት ያስፈልጋል። እንደው ሁሉ ነገር አይጠብቅም። እንደ ግዕዝ ንባብ የሚጠብቅ አለ፣ ግዕዝ ንባብ ላይ የሚነሳ አለ፣ የሚሰየፍ አለ፣ ደግሞ የሚጣል አለ። ኢትዮጵያ ተጣይ ነው፣ ተነሽ ነው፣ ወዳቂ ንባቡ ወዳቂ ነው። ሀገሪቱ ግን አይደለችም። እግዚአብሔር ንባቡ ተጣይ ነው እና ልክ እንደዚህ ጉዳዮችም እንደዛ ናቸው። ለሁሉ ነገር አንገት እሰጣለሁ አይባልም፣ ለሁሉ ነገር ድርቅ አይባልም፣ ደግሞ ሁሉ አይላላም። ያንን ለማወቅ በደንብ በእውቀት ራስን ማዳበር ያስፈልጋልና በተቻለ መጠን ስፔኩሌቲቭ ከሰው እንደ አረዳድ ሊለያዩ የሚችሉ ነገሮች እንዲህ አይነት ነገሮች ውስጥ አለመግባት። ምክንያቱም እነዚህ ቤት ተዘግቶ ውይይት የሚደረግባቸው ነገሮች ናቸው እና እንዲህ ባሉ ነገሮች ላይ መሰረታዊ ዶክትሪናል የሆኑ ነገሮች ላይ ማተኮር በእርግጥ ያው ወደዛ ሰበብ ለማስገባት የሚሞክሩ ቅድም የተነሳው ያዋልን ምናምን ጉዳይ ይኖራሉ። በተቻለ መጠን እንደዚህ ያሉ ነገሮች መውጣት፣ በቅንነት ማድረግ፣ በቅንነት በፍቅር ማድረግ፣ በእልህ አይደለም። ያ የጠፋው ሰው ወይም የተሳሳተውን ትምህርት የያዙት ሰዎች ሊድኑ የሚገባቸው ነፍሳት፣ የጠፉ ነፍሳት፣ ሕይወት ምሕረት የሚያስፈልጋቸውን ነፍሳት እንደሆኑ በሐዘኔታና በርኅራኄ ማድረግ። ሐዘኔታ ካለ ከልብ ማዘኑ ካለ ይሰራል። ከልብ የወጣ ቃል ከልብ ይገባል ይባላል እና እንዲህ ያሉ ነገሮችን ታሳቢ ማድረጉ ጥሩ ይመስለኛል። እግዚአብሔር ይስጥልኝ። እሺ፣ ቃሎት ያሰማልን። እንደወጣም ይቅርታ አንድ ልጅ ከ6ኛ ክፍል ጀምሮ ግብረ አውራን ሱሰኛ ነኝ፣ በተደጋጋሚ ጊዜ ለማቆም ሞክሬ ነበር፣ ግን ከትንሽ ቀን በኋላ ደግሞ በድጋሚ ወደዛ ኃጢአት እመለሳለሁ። ሁሌ ያቆማለሁ እልና ድጋሚ እመለሳለሁ። ለዚሁ መፍትሄው ምንድን ነው? በጣም ተቸገርኩኝ። የሁሴ ፊልሞችን እያየሁ ያላሉች እንደው ይህን ሰው እናስተናግረው ይመስላችኋል? እንዲህ ያሉ በተደጋጋሚ የሚፈትኑ ነገሮችን ለማለፍ ተጋድሎ ይጠይቃል። ተጋድሎ የሚባለው ያው የዚሁ አካል ነው። ግን መጀመሪያ ብዙ ጊዜ እንዲህ ያሉ ነገሮችን ለማሸነፍ ወደዛ ከሚወስዱ ነገሮች ራስን መለየት ነው። ሰው ወደ ተሳሳተ ነገር የሚወስደውን ነገር እያደረገ ደግሞ ከዛ ነገር ነፃ አልሆንኩም ማለት እሳት አጠገብ ሆኖ እየሞቀኝ ነው እንደማለት ነው የሚሆን። ወይም እሳት ላይ እየወደቁ እሳቱ እያቃጠለኝ አስቸገረኝ ምን ላድርግ ማለት አይነት ነው። ስለዚህ የመጀመሪያው መለየት ነው። ራሱ ወደዛ ኃጢአት ሊወስዱ የሚችሉ ነገሮችን ማራቅ ነው። ሰው ወደ ማሸነፍ ከመሄዱ በፊት ወይም ወደ ረቂቅ መረዳት ወደ ረቂቅ ተጋድሎ ከመድረሱ በፊት ውጫዊ በሆነ አካላዊ በሆነ መንገድ ነው ራሱን የሚያግደው። ያን ወደዛ ቀስ ብሎ ነው የሚደረሰው እንጂ ሰው ሲጀምር በቅቶ ሀሳቡን ንጹህ ሆኖ አይጀምርም። እንዴት ይላል? እንዲህማ ቢሆን ተጋድሎ የሚባለው አይኖርም ነበር፣ ራሱ አይኖርም። ስለዚህ መጀመሪያ ወደ ኃጢአት የሚወስዱ ነገሮችን በመቁረጥ ነው ሰው መስዋዕትነት መክፈል መጀመሪያ ያለበት። እንዲህ ካልሆነ ተመልሶ ያው ታጥቦ ጭቃ ነው የሚሆነው። አንዱ ይሄ። ሁለተኛ ያው በጸሎት እግዚአብሔር ደጅ መጥናት ነው። እግዚአብሔር እንዲህ ካለው ነገር እንዲያድነን እንዲገላግለን ደጅ መጥናት ነው። ከሁሉ የሚያድን ጸሎት ነው። ኃይልን የሚሰጥ መንፈስ ቅዱስ ነው። ድል መንሳት ይህንን ማለፍ የሚያስችለው ኃይል እግዚአብሔር ነው። ምናልባት አንዳንዴ ድካማችንንም እንድናቅ ሊሆን ይችላል። አቅማችንን እንድናቅ በሱ መታመን ራሳችንን በሱ ላይ መጣል
ሁለንተናችንን እሱ እጅ ላይ አሳልፎ መስጠት ወይም እሱ እጅ ላይ መጣልን እንድንለማመድ ሊሆን ይችላል እና ልቡናችንን ሁሉ እሱ ላይ መጣል እባክህ አንተ ብቻ ነህ ከዚህ ልታድነኝ የምትችለው ስለዚህ እባክህ አውጣኝ አልጥፋ ብሎ ከልብ መማጸን ከልብ ደጅ መጽናት ነው። ግን እንዲህ እየተደረገ እንደው አጠቃላይ ብዙ ጊዜ ደጅ ጸንተን እንደው ሱባኤ ገብተን ወደ ገዳማትም ልከን በጸሎተ ቅዳሴ ስማችን እንዲጠራ ነግረን ብዙ ጸሎት ተደርጎልን እኛም ሞክረን በቀላሉ የማይወገዱ ኃጢአቶች ካሉ እነዚህ እንደ ተጋድሎ ተሰጥተው ሊሆን ይችላል። ተጋድሎ ሆነው ሊሆን ይችላል። ያ ማለት በኃጢአት መቀጠሉ ትክክል ነው ማለት አይደለም። ግን ሰው ያን መተው እየፈለገ እያዘነ እየተበሳጨ እያለቀሰ ግን ኃጢአቱ የማይወገድለት ከሆነ ይሄ እንደ ተጋድሎ ነው። ተጋድሎ ማለት ይሄ ተጋድሎ ማለት ደስ እያለ የምናደርገው ላይሆን ይችላል። ደስ እያለ ካደረግነው መስቀሉ ብሎ ላይ ተጋድሎ ማለት ሳንፈልገው ግን እያስጨነቀ ያ የሚያበሳጨን ነገር እሱ ነው። በዜና ነው አንድ ታሪክ አለ። እንደው ከብዙዎቹ አንዱ ትዝ ያለኝ አንድ አጥማቂ ነበረ። የጥምቀተ ክርስትና የሚያጠም ካህን የሆነ በገዳም የሚኖር መናኝ ግን ወደ ገዳሙ በአካባቢ ህብረተሰብ እየመጡ የሚጠመቁ ነበሩና አልፎ አልፎ ሴቶችን ሲያጠምቅ ፈተና እየመጣበት ተቸገረ እና በኋላ አላጠምቅም ብሎ አቆመ። በዚህ ጊዜ ዮሐንስ መጥምቅ ተገልጦ አጥምቅ እንጂ አለው። አይ እኔ እንደዚህ እየተፈተንኩ ነው አልችልም አለው። በቃ ይዞ አጥምቅ እኔ ፈተናውን አርቅልሃለሁ አለው። እሺ ብሎ ማጥመቅ ጀመረ። ግን ፈተናው ቀጠለ። ቢታገል ፈተናው እምቢ አለ። አይ ፈተናውም አላቆመ። ዮሐንስ መጥምቅም ቃሉን አልጠበቀም ብሎ አቆመ። አሁንም ቅዱስ ዮሐንስ መጥምቅ ተገለጠና አጥምቅ እንጂ ምን ነው ነግሬህ አልነበር ለምንድን ነው የማታጠምቀው? አይ ቃልህን አልጠበቅልኝም ፈተናውም አላራቀልኝም ስለዚህ እኔ አላጠምቅም አለ። ፈተናውን ላርቅልህ በቃ ከዚህ በኋላ አዎ አርቅልኛል። እሺ ከዚህ በኋላ ፈተናውን አርቄልሃለሁ ክብር ግን አይኖርህም አለ። ከዛ በኋላ እንዳለው ሴትም ሆነ ወንድ ሲያጠምቅ ምንም ልዩነት የለውም። ፈተናው ጠፋለት ክብር ግን የለው። ስለዚህ ያችን በህሊናው እየተበሳጨ እየወጣ እየወረደ የክብር ምክንያት የአክሊል ምክንያት እንድትሆንለት ነበረ። እና አንዳንዴ ምን ሰርተን እንጽደቅ በእውነቱ ምን ሰርተን እንክበር እና እግዚአብሔር ለክብራችን እንዲያው ለመጽደቂያ ምክንያት እንድትሆን የሚሰጠን የተለያየች መስቀል ልትሆን ትችላለች። ይሄ ማለት ግን በቃ ትክክል ነው ማለት ነው እንዲህ ስለሆነ ነው ብለን እንድንደመድም ግን አይደለም። ይሄ ሁሉ ለስንፍና ምክንያት አይደለም። ልክ ንስሐ የተሰጠው ለኃጢአት ምክንያት እንዳልሆነ ሁሉ እንዲህ ያለም ነገር ሊኖር ይችላል። ግን በተቻለ መጠን ወደዛ ከሚወስዱን ከሚታይ ከሚሰማ ከጓደኛም ከቦታም ራስን ማቀብና መለየት የመጀመሪያ ጉዳይ ነው። መቁረጥ ያለብን ነገሮች ካሉ መቁረጥ፣ መተው ያለብን ነገሮች ካሉ መተው። ሞባይል እንደዚህ ኢንተርኔት የሚያስቸግር ከሆነ ለተወሰነ ጊዜ መተው። ትናንት እኮ የመጣ ነገር ነው ኢንተርኔት ሞባይል ምናምን፣ ያለዛ እኮ ኖረናል። እና እንዲህ ያሉ ቁርጥ ውሳኔ የሚፈልጉ ነገሮች ላይ መቁረጥ። የእኛን ድርሻ ሳንወጣ እግዚአብሔር አላደረገልኝም ማለት አንችልም። የሚሆነውን ነገር ለተጋድሎ ነው ልንል አንችልም። የእኛን ድርሻ ተወጥተን ከዛ ባሻገር የሚሆነውን ነው እግዚአብሔር ምክንያት ይኖረዋል ብለን የምንቀበለው። ግን ምንጊዜም ቢሆን ተስፋ መቁረጥ ግን የለብንም። ምንጊዜም ቢሆን አለመፈለጋችንን ግን ሳንፈልገው መውደቃችንን የሚያውቅ እግዚአብሔር አለ። በሰው አትፍረድ የተባለው ለዚህ ነው። ያ ሰው ወዶ ፈቅዶ ኃጢአት ይስራ ወይስ ሳይፈልግ ግን ባህሪው ይሄ ሰብእና አስገድዶት ይስራ እግዚአብሔር ነው የሚያውቅ። ሰው እየተበሳጨ ማድረግ ሳይፈልግ ግን እያዘነ የሚያደርገውን ነገር እግዚአብሔር ይመለከታል። እግዚአብሔር የውስጥ አምላክ ነው። እግዚአብሔር ድርጊቱን አይደለም በዋናነት የሚያየው ህሊናን ነው። በተመሳሳይ ድርጊት እኮ የተኮነኑ እግዚአብሔር ያዘነባቸው የተደሰተባቸውም ሰዎች አሉ። ሙሴ እስራኤልን 2 ጊዜ ቆጥሯል፣ ግን እግዚአብሔር አላዘነበትም። እንደውም አንዱ መጽሐፍ የቁጥር መጽሐፍ ዘሁልቁ የቆጠራ መጽሐፍ ተብሏል። ህዝቡን በመቁጠሩ እግዚአብሔር በሙሴ አላዘነበትም። ዳዊት 1 ቆጥሯል፣ እግዚአብሔር ግን አዝኖበታል። ከዚህ የተነሳ 3 የመቅሰፍት አማራጭ ተሰጥቶታል። ለምን? ዳዊት የቆጠረው ለትዕቢት ነው። ይሄን ያህል ሰራዊት አለኝ ብሎ ሊመካ። ሙሴ የቆጠረው ግን እግዚአብሔር ለአብርሃም የሰጠው ተስፋ መፈጸሙን ለማሳየት ነው። በዘሬ ምድር አሕዛብ ይባረካሉ ብሎ አብርሃም ከሳራ ጋር 2 ራሱን ወጥቶ አሁን ብዙ 100 ሺህ ሆኑ፣ እግዚአብሔር ተስፋው ይኸው ይፈጸማል ብሎ ለማሳየት ነው። ህሊናው ነው። ስለዚህ አንድ ሰው ወዶ ፈቅዶ ኃጢአትን ከሰራ ይሄ ኃጢአተኝነት ነው፣ ነውረኝነት ነው፣ እግዚአብሔርን መድፈር ነው፣ አለመፍራት ነው። እየተሳቀቀ ማድረግ ሳይፈልግ የሚያደርገው ግን ይሄ የተጋድሎ አካልም ሊሆን ይችላል።
ረቂቁን የሚያውቀው እግዚአብሔር ነው እና በተቻለ መጠን መጋደል የእኛ ተስፋ ነው። ግን ምንጊዜም ቢሆን መጥፎው እና የመጨረሻው ነገር ተስፋ መቁረጥ ነው። ሰው በምንም አይነት ሁኔታ ተስፋ መቁረጥ የለበትም። ሰይጣን አንዳንድ ነገሮችን ሆን ብሎ ደጋግሞ እንድንወድቅ ምክንያት የሚሆነው በዚህ ገፋፍተው ተስፋ ለማስቆረጥ ነው። የመጨረሻው የሰይጣን ትልቁ መሳሪያ ተስፋ ማስቆረጥ ነው። ስለዚህ ምንም ቢሆን የእግዚአብሔር የምህረት በር ሁልጊዜም የተከፈተ ስለሆነ ተስፋ ወደ መቁረጥ መሄድ የለብንም። እግዚአብሔር ወደ እሱ ህማማቸውን አውቀው በሽተኛነታቸውን አውቀው የመጡ ኃጢአተኞችን ማንንም አልመለሰም። እንኳን ኃጢአተኛነታቸውን አውቀው ምሕረቱን ደጅ ጠንተው የመጡትን ይቅርና ሌሎች ሰዎች እንኳን በኃጢአት አገኘናቸው ብለው የመጡትን አልፈረደባቸውም። እንደምናውቀው እግዚአብሔር የማይወደው አስመሳዮችን ነው፣ ግብዞችን አልተቀበለም። ጸሐፍት ፈሪሳውያንን ነቅፏቸዋል፣ ወቅሷቸዋል፣ እናንተ ዕውሮች ብሏቸዋል። ኃጢአተኛ ሆኖ ወደ እሱ መጥቶ ግን የዘለፋ ቃል የተነገረው የለም። እንደውም እናንተ ደካሞች ወደ እኔ ኑ ነው ያለው። ስለዚህ እግዚአብሔር የበሽተኞች አምላክ መድኃኒት ስለሆነ በእሱ መድኃኒትነት መጠራጠርና ተስፋ ወደ መቁረጥ መሄድ ግን የለብንም። ሁሉም ነገር ከእግዚአብሔር ምሕረት ስር ነው። ሁሉም ነገር በእግዚአብሔር ምሕረት ኢምንት ነው። ብቻ በሽተኛነታችንን እንመን ነው። አንድ አባት ምን ብሏል? ማሪሳቅ ይመስለኛል። የሰው ኃጢአት በባህር ላይ እንደሚረጭ አሸዋ ነው። ወደ ቀይ ባህር ሄደን ወደ ሜዲተራኒያን ባህር ሄደን አፈር ብንረጭ ምንም ትርጉም የለውም። የኛ አፈር መርጨት ምንም ለባህሩ ለውጥ የለውም። መርጨታችን ማለት መርጨታችን ይሄ ማለት ኃጢአት እንድናቃልል ሳይሆን ኃጢአታችንን አምነን በሽተኛነታችንን ርኩሰታችንን አምነን ከቀረም ሊያነጻን የተዘጋጀ መሆኑን እንዳንዘነጋ ነው። ቃልዎት ያሰማልን። እንግዲህ ዲያቆን ያረጋል አበጋዝ በጣም በቤተክርስቲያናችን በቅበተ እምነትም በአገልግሎት በሰባኪ ወንጌል ብዙ ዓመትም በመጻሕፍትም የምናውቀው መምህራችን ወንድማችንም ነው። እንግዲህ ጊዜውን ሰውቶ እችን ቀን እንግዲህ ከኛ ጋር ለማሳለፍና የኛን ጥያቄዎች ለመመለስ ተገኝቷል። ስለዚህ ምስጋና ነው የምናቀርበው። እግዚአብሔር ያክብርልን።